ሰላም ሰላም፣ እንዴት ናችሁልኝ? ሰላም እባላለሁኝ። ወደ ዩቲዩቤ እንኳን በደህና መጣችሁ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ጀምሩ። እንግዲህ ሰብስክራይበሮች ከሆናችሁ እንግዲህ ዌልካም ባክ ብያለሁኝ። ዛሬም ቆንጆ ኮንተንት ይዤላችሁ መጥቻለሁኝ እና ምንድነው ሀሳቡ? አይላሼን ልሰራ ነው ቤቴ ውስጥ ማለት ነው። ኦልሞስት ሀፍ ምናምን አድርሼዋለሁ። አይላሼን ልሰራ ነው። በዛው ለእናንተ ትራያል ነገር ላረግላችሁ አስቤያለሁ። እና ደግሞ ዋናው ፖይንት ምንድን ነው? ስለ እኔ እንድታውቋቸው የምፈልጋቸውን አንዳንድ ነገሮች ስለ ላይፍ ስታይሌ ምናምን ነገር ስለምሰራው ስራ በደንብ ለእናንተ ለማብራራት ለማስረዳት፣ ማንን ነው ፎሎ የምታደርጉት፣ ማንን ነው ሰብስክራይብ ያደረጋችሁት፣ ማንን ነው ከማን ጋር ነው ፋሚሊ የሆናችሁት የሚለው በደንብ አውቃችሁ ሰብስክራይብ እንድታደርጉኝ ስለምፈልግ ማለት ነው። በደንብ እንድንተዋወቅ ስለምፈልግ ማለት ነው። እናንተም ያላችሁን ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ ብትጽፉልኝ እዛ ላይ ቼክ አደርገዋለሁኝ። ለእኔ እንደ ማበረታቻ ምንድነው ቆጥረዋለሁ፣ ወስደዋለሁ ማለት ነው። ወደዚህ ጠንገር ዞር ካልኩባችሁ ፊት ለፊቴ መስታወት ስላለ ነው። እና ምን ልላችሁ ፈልጌ ነው፣ በቃ እንጀምር አይደለ? እንግባ ወደቱ። ግን መጀመሪያ ሰብስክራይብ አድርጉልኝ። በእርግጥ ቪዲዮዎችን ስታዩ ስለምትወዷቸው እርግጠኛ ነኝ ሰብስክራይብ እንደምታደርጓቸው። ላይክ አድርጉልኝ፣ ኮሜንት ጻፉልኝ፣ ሼር ምናምን አድርጉልኝ፣ የደውል ምልክቷን ተጫኑልኝ። ሁሌ ቪዲዮ ፖስት ሳደርግ በእርግጥ እየቆየሁ ነው ፖስት እያደረኩኝ ያለሁት፣ ምክንያቱም ሞራል አጣሁኝ ምናምን ነገር እና ግን አሁን ከዚህ በኋላ በደንብ በቋሚነት ፖስት እንደማድረግ አስባለሁ። ምክንያቱም 2019 እና ቀጣይ 2019 ሳይገባ በደንብ ሶሻል ሚዲያ ላይ እንትን ማለት ስለምፈልግ ማለት ነው። እና እንግባ እስኪ እንጀምር፣ ወደ ቪዲዮ እንግባ። ብዙዎቻችሁ ታውቋቸዋላችሁ እነዚህን አይላሽ ክላስተሮች እና ሁለት አክሰሰሪዎች አብረዋቸው ይመጣሉ። ይሄኛው ትዊዘር ነው፣ ይሄኛው ደግሞ ግሉ እና ምንድን ይባላል ዶማይን ብቻ እንደዚህ አይነት ነገር አለው። ሁን ኦልሞስት ሀፉን ተጠቅሜዋለሁኝ እና ወደ እኔ ስገባ ሰላም እባላለሁኝ። እና ምንድነው ሰላም እባላለሁኝ። ያው ባለትዳር ነኝ። ኦልሞስት 3 ዓመት ሆኖኛል ካገባሁኝ። እና ደግሞ ምንድነው ስለ ስራዬ ስመጣ ኦንላይን ላይ ነው የምሰራው፣ ቲክቶክ ላይ ማለት ነው። በብዛት ቲክቶክ ላይ እና ቴሌግራም ላይ ነው የምሰራው። እና የምሰራውን ደግሞ ፔጅን እዚህ ጋር አደርግላችኋለሁ ቼክ እንድታረጉት ማለት ነው። ብዙዎቻችሁ ከዛ ከመጣችሁ ታቁኝ ያላችሁ። የተለያዩ የሴት ልብሶችን እንደምታዩቸው የሴት ልብሶችን ነው በብዛት የምሸጠው እና ደግሞ አንዳንዴ ቆንጆ ነገር ካገኘው የህፃናትን ምናምን ቀላቀላለሁኝ እና ኦልሞስት አመት ከምናምን አልፎኛል። እና ወደዚህ ስራ ከመግባቴ በፊት ምሰራ የነበረው በጥፍር ባለሙያ ነበርኩኝ። የጥፍርና የአይላሽ ባለሙያ ነበርኩኝ። እዛ ላይም በደንብ ብዙ ጊዜ ቆይቻለሁኝ፣ ሰርቻለሁኝ። ክላስ እንደጨረስን ከግራጁዌሽን በኋላ ያንን የሰራሁት እና በጣም ጎበዝ ነበርኩኝ እና የተለያዩ ቦታዎች ላይ ማለት በጣም ብዙ ባይሆንም አንድ ቦታ ላይ የተወሰነ ጊዜ ቆያለሁኝ እና እዛ በደንብ ሰርቻለሁ። አይላሽ እና ጥፍር ላይ ማለት ነው። በደንብ ደግሞ ጥፍር ላይ በደንብ ሰርቻለሁኝ እና ሶሻል ሚዲያ ላይ አንዳንድ ቪዲዮዎችን አይ ነበረ እንደዚህ እቃ ሲሸጡ ምናምን ነገር እና ሁል ጊዜ ማለት እንደዚህ ባለሙያ ካልሆናችሁ ያን ያህል አንደርስታንድ አታረጉትም የጥፍር ምናምን ሙያ ማለት ነው። የፀጉር ቤት ሙያ በጣም ከባድ ነው ከሚባለውም በላይ ማለት ነው። እና እዛ ላይ የምትሰሩ ሰዎች ትረዱኛላችሁ ምን ያህል አድካሚ እንደሆነ ምናምን ነገር እና በጣም መመኛ የነበረው ነገር ምንድነው በቃ የራስ ስራ ነገር ሆኖ ላይክ ፍሪደማችሁን የሚሰጣችሁ ነፃነታችሁን የሚሰጣችሁ ነገር መስራት ምናምን ነውና እኔ ደግሞ እንደዛ ፈልጌ ነበርና ኦልሞስት ሪንግ ላይት ማለት ነው። በጣም የሚያስቀው ፓርት ምንድነው ሪንግ ላይት ቀድሜ የገዛሁት ማለት ነው። ማለት ሶሻል ሚዲያ ላይ ያን ያህል የራሴንም ቪዲዮዎችን ምናምን ነገር እንደዚህ ፖስት ማድረግ ምናምን ሰው አልነበርኩም። ግን ሪንግ ላይት የገዛሁት ኦልሞስት ከ6 ወር በፊት ነው። ይሄን ስራ ጭራሽም ኦልሞስት አላሰብኩትም ማለት ትችላላችሁ። ልክ ደሞዝ እንደተቀበልኩኝ ሪንግ ላይት ገዛሁኝ ምናምን ነገር ከዛ 6 ወር ምናምን ቁጭ ነው ያለው ቤት ማለት ነው። ከዛ እቤት ራሱ በጣም ይገርማቸው ነበር ማለት በቃ ዝም ብለሽ ብር ታዋኪኛለሽ ምናምን አይነት ነገር ነበር የሚሉኝ ማለት ነው። እና በቃ የሆነ ታውቆኝ ነው ያልኩት ማለት ነው። ከዛ
በጣም ሩቅ ቦታ ሁላ ሄጄ ነበር ምሰራ የነበረው 22 ሰርቻለሁ፣ ገርጂ ሰርቻለሁ እና ከነበርኩበት ቦታ በጣም ሩቅ ነበረ ሎኬሽን ምናምን ማለት ነው። ከዛ እንደዛ እንኳን እየተመላለስኩ ሰርቼ ምናምን ልክ የሆነ ቀን ነው ማዘር መርካቶ ዕቃ ልትገዛ ፈልጋ አብረን ሄድንና በሚያስገርም ሁኔታ ልክ እንደዚህ ሀሳብ እንዳለኝ ምናምን አውርቻለሁኝ ነግሬያቸዋለሁ ምናምን፣ ግን እንደዚህ በዚህ ቅጽበት ይሆናል ብዬ አላሰብኩም። ከዛ ልክ መርካቶ ምናምን ሄደን ክረምት እየገባ ነበረ፣ ያ ክረምት እየገባ ነበር ማለት። ከዛ በቃ ልክ ለራሴ ስቶኪንግ ፈልጌያለሁ ምናምን ብዬ ቼክ አረኩኝ ማለት ነው። ስቶኪንግ እና ፕራይሱ ምናምን ስጠይቅ በጣም አሪፍ ነው ማለት ቺፕ ነው በጣም ማለት ነው። በጣም ቆንጆ ኳሊቲ ያለው እቃ ነው ምናምን ነገርና እኔ ደግሞ ለመስራት እንደዚህ ኦንላይን ላይ ለመስራት ሳስብ ማለት እግዚአብሔር ነው የምላችሁ ቀድሜ ላይክ ሰዎች የሚሸጡትን ነገር ሰው ኤክስፔንሲቭ የሆነ ነገር ነው የሚፈልገው ወይስ ርካሽ ነገር ነው የሚፈልገው ምናምን የሚለው ማለት ነው በጣም ቀድሜ ነው ያጠናሁት ማለት ትችላላችሁ ማለት ነው። በጣም ስጽፍ ነበረ ይሄን ብሸጥ ይሄን እንደዚህ ባረግ ምናምን ነገር ያዋጣኛል ምናምን ብዬ አስብ ነበር ማለት ነው። ከዛ ልክ ቼክ ሳረግ ፕራይሱ በጣም ምርጥ ነው ምናምን ነገር ማለት ነው። ከዛ አንድ ወፍራም አንድ ስስ ማለት ሴቶች ትረዱኛላችሁ እያያችሁ ካላችሁ ማለት ነው። ወፍራሙ ማለት ይሄ ወፍራሙ ነው። ቪዲዮ እዚህ ጋር ወይ ፎቶ አስገባላችኋለሁ ማለት ነው። ሰውነት አያሳይም ገላ አያሳይም ምናምን እና አንድ እሱን አንድ ደግሞ በስሱ እንትን አልኩኝ ገዛሁኝ ማለት ነው ለራሴ ማለት ነው። ከዛ የሆነ ጆሮ ጌጦች ምናምን ነገር አክሰሰሪዎች ምናምን ጨመርኩኝ ማለት ነው። ከዛ ቀጥታ ቤት እንደመጣሁን ምንድነው ያደረኩት ማታ ላይ ሪንግ ላይቴን አወጣሁኝ ምናምን ነገር ቪዲዮ ቀረጽኩኝ። በእርግጥ ማታ አይደለም ብቻ ቪዲዮ ቀረጽኩኝ። ይሄ የሚሆነው ለጥፍር ስራ በሳምንት አንድ ቀን ነው ረፍታችሁ ማለት ነው። ፀጉር ቤቶች ላይ ምናምን ሰሩ ሰዎች ታውቁታላችሁ። አንድ ቀን ነው እረፍት ማለት እና በዛች በረፍት ቀን ነው ይሄን የተጠቀምኩት ማለት ነው። ከዛ እንትን አልኩኝ ማለት ነው። ቅርታ አንዳንዴ የምሰጣ ነገር ያስፈልገዋል። ለዛ ነው ሉክ በጌታ ስም ዲፈረንስ እና ገዝቼና መጣሁኝና ቀን እንትን ነው በጠዋት መርካቶ ነው ደስ የሚለኝ። በጠዋት ሄድን ምናምን ነገር ልክ ስንመለስ ምናምን ነገር ማይኩ እየሰራ ነው ያ ከዛ ስንመለስ ምናምን ነገር ቪዲዮ ምናምን አደረኩኝና ወደ 10 ሰዓት ምናምን ላይ አሪፍ ነው ሲባል ሰምቻለሁ ማለት ነው ቪዲዮ ፖስት እና ከዛ በፊትም በስራ ላይ ምናምን ነገር ቪዲዮ ምናምን መቅረጽ በጣም ደስ የሚለኝ ማለት ጎበዝ ራስን ባይደነቅም ጎበዝ ነኝና ቪዲዮ ምናምን ቀርጽ ነበረ ምናምን ነገር በደንብ ይሄ ጠበብ ነበረ ካሜራ ላይ ምናምን ነገርና እንትን አልኩኝ ማለት ነው። ቪዲዮዎቼ ምናምን ቀራረጽኩኝ ምናምን ፊቴን አላስገባሁኝም ምናምን ከዛ ቀረጽኩኝ። ከዛ ለክ እንዴት ነው በነጋታው ስራ ቦታ ሄጄ ምናምን በረንዳ ላይ ወጥቼ ምናምን ቮይስ ኦቨር አደረኩ ማለት አልገባችሁም? በጣም እንትን ይላል ግራ ያጋባል ቮይስ ኦቨር ማድረግ ማለት። ሲቀጥል ደግሞ ተብታባ ነኝ እንዴ የራሴን ድምጽ መስማት ጌታ ሆይ እንዴት እንደሚያስጠላ ማለት ነው። ከዛ ቮይስ ኦቨር ምናምን ነገር ተለማመድኩኝና እንደምንም አሳክቼው እንትን አልኩት ማለት ነው። ድራፍት ውስጥ አስቀመጥኩት ቪዲዮውን ማለት ነው። ከዛ ልክ በነጋታው እንትን አደረኩት እንደዚህ እረፍቴ ነበር ልክ ከዛ ምን አደረኩት ድራፍት ላይ ማስቀምጬው ምናምን ፖስት አደረኩት እና የዛን ታይም መብራት ጠፍቶ ነበረ። ስልኬ ካርድ አልነበረውም ቻርጅም አልነበረውም። ኦልሬዲ ፖስት አድርጌው በቃ ተውኩት አደርኩኝ ምናምን መብራትም አድሮ ነበር አልመጣም ነበር ምናምን ማለት ነው። ከዛ በነጋታው ጠዋት ላይ ነው ዳታ ሙላሁኝና ወደ ስራ እየሄድኩኝ በጣም ብዙ ኖቲፊኬሽን አለ ስልክ ቲክቶክ ላይ ምናምን ነገር ማለት ነው። ከዛ ስልኬ ምናምን ከስራ አስቀምጫለሁ ምናምን ማለት ግብት ብዬ ያለው 10 ምናምን ሺህ ቪው ማለት ነው። ኢማጂን በመጀመሪያ ከዛ ቀኑ ሙሉ ስልኬ ሲደወል ዋለ። ቀኑ ሙሉ ማለት ነው ያለ ማቆም ኦርደር መቀበል ከምችለው በላይ ማለት ነው። በቃ ማለት ፈጣሪው ምንድነው በዚህ ፍጥነት ነው ያልኩት። እግዚአብሔርን ነው የምላችሁ ማለት እኔ ያለኝ ኦልሬዲ አንዳንድ ፒስ እቃ ነው ለራሴ ያመጣኋቸው እቃዎች ናቸው ያሉት። ሲቀጥል ደግሞ ተቀጥሬ ነው የምሰራው እና በእርግጥ እንደዚህ አይነት ቻንስ ባገኝ እንዳልኳችሁ መጀመሪያው ላይ ይሄ ተቀጥሮ ስራው ምናምን አቁሜ
ወደዚህ ወደ ኦንላይን የመግባት ፕላን አለኝ እኔ። በእርግጥ ግን አልጠበቁም ማለት አልጠብቁም እንደዚህ አይነት ስራ ማለት ይሄ ቪዲዮ በቫይራል በመውጣት ምናምን ኖርማል ቪዲዮ ፖስት ስናደርግ ቫይራል ይወጣል ምናምን አይነት አለ። ግን ይሄኛው ምንድነው የስራ ነው የቢዝነስ ነው። ገብቷቸው ምንም ዕቃ እጃችሁ ላይ በሌለ ኦርደር እየተደወለ ኦርደር ነው የሚደረገው ማለት ነው። አልገባችሁም? በጣም ደስተኛ ነኝ። በጣም ደንግጫለሁ። ሶ ምን ነበር ያለኝ አማራጭ? ወዲያውኑ ዲሲሽን በቃ ይሄ ስራውን አቆሞ ያንን ነገር የማድረግ ምክንያቱም ማለት ነው እቃዎቹን እኔ የማውቃቸው ማንም አላያቸውም። እኔ የምፈልጋቸው ስቶኪንጎች የት እንደገዛዋቸው ምናምን ነገር ማንም አላወቀም ማለት ነው። ከየት እንደገዛዋቸው ምናምን ነገር እነዚህ አስመጪዎች ላይ ምናምን ነገር ከየትኞቹ ላይ እንዳመጣው ማንም አያውቅም ማለት ቤት ውስጥ ማለት ነው። እንዳልኳችሁ ማዘርም ያን ነገር ሄዳ የምታወጣልኝ አይነት ነገር አይደለም። ሶ በቃ የነበረኝ አማራጭ መወሰን ነው። በቃ ወሰንኩኝ፣ አሰብኩበት ምናምን ነገር ወዲያውኑ በነጋታው ስራ አቆምኩ ማለት ነው። ከዛ ጠዋት ሄጄ እቃዎቼን ይዤ መጣሁኝ። ሪል ኦርደሮችን ዴሊቨር ማድረግ ጀመርኩኝ ማለት ነው። ከዛ ምን ነው ወደቀችብኝ አይነት ከዛ በቃ ይሄ ነገር አሪፍ ሊሆን ነው መሰለኝ። ሶ ምንድን ማድረግ ያለብኝ ወደ ስራው ቀጥታ ነው መግባት ያለብኝ ብዬ አሰብኩኝ ማለት ነው። ስለዚህ ምን ማድረግ ጀመርኩኝ? በጠዋቱ ሄጄ እቃዎቼን ይዤ መጣሁኝ። የተወሰነ እቃ ይዤ መጣሁኝ። ሶ እና ደግሞ ሳልነግራችሁ ላይክ ያን ያህል ትልቅ ካፒታል ኖሮኝ አይደለም የጀመርኩት ስራውን ማለት በጣም ትልቅ ካፒታል ኖሮኝ አይደለም የጀመርኩት። እንደ ቀልድ በሉት በቃ እንደ ቀልድ ነው ብድግ ብዬ ባለኝ ብር የራሴን ለራሴ ያመጣሁትን እቃ ነው ፖስት አድርጌ እንደዚህ አይነት ኢንጌጅመንት ኖሮት ምናምን ነገር ኦርደር የተደረኩት። ሶ አሁንም ባለኝ ነገር ነው የተወሰነ ብር እንዳልኳችሁ ደግሞ ስላልወጣ ካስቀመጥኩት ብር ላይ ነው ብድግ አድርጌ ይሄንን ስራ የጀመርኩት ማለት ነው። ከዛ አሪፍ ሆነ። ከዛ ሰው ደግሞ ይሄ ብቻ ነው ያለሽ ምናምን ማለት ጀመረ። ከዛ ምን ማድረግ ጀመርኩኝ? ላይክ እኔ የምፈልጋቸውን ነገሮች ማሰብ ጀመርኩኝ። እንትን ነው ኦንላይን ቢዝነስ ላይ ላይክ አመት ከምናምን እንደቆየ ሰው ስናገር ማለት ነው ሰው ማለት እኔ ምን ፈልጋለሁኝ ይሄ ነገር ለላይፌ ያቀልልኛል አያቀልልኝም ብለን ነው መጀመሪያ ማሰብ ያለብን ማለት ይሄን ነገር ባመጣ የትኛው ሰው ነው የሚገዛኝ፣ የትኛው ሰው ነው ኦርደር ላይ ያደርገኝ የሚችለውን ነገር ብለን ማሰብ አለብን ማለት ነው። ዝም ብለን በደፈናው አጥተን እቃችን እጃችን ላይ ቁጭ ብሎ ብዙ ጊዜ እንትን እንዳይል ማለት ነው እንዳይቀመጥብን ማለት ነው። ለመስራት እስካሰብን ድረስ በደንብ እንድንሰራ ማለት ከዛ ሶ በምን ያህል ብር ባመጣ የትኛውን ከስተመር ቢይዝ ነው የሚሻለው። አሁን ላይ በጣም በዛ ታይምም አሁን ላይ ታውቃላችሁ ማይ ጋድ ምን ያህል ኑሮ እንትን እንደሆነ ማለት ውድ እንደሆነ ያለው ነገር ማለት ሶ አሪፍ ኳሊቲ ያለው እቃ በትንሽ ትርፍ ብዛት የመሸጥ ነው ፕላን የነበረው ማለት ነው። በቃ አሪፍ እቃ ይዤ መጥቼ የተወሰነ ትርፍ ይዤበት እኔ ከዛ በኋላ ብዙ ሰው ጋር ተደራሽ ይሆናል። ብዙ ሰው ሲገዛኝ ትርፌም በዛው ልክ ብዙ ይሆናል አይነት ነገር ነው ፕላኔ። ሶ ያንን ነው ለማሳካት እየሞከርኩ የነበረው ማለት ነው። እና እንዳልኳችሁ ቀጥታ ያንን ስራ ጀመርኩኝ። ከዛ ዴሊቨሪ የሚባል ነገር አለ። ምክንያቱም ሱቅ ሳይኖራችሁ ሲቀር ዴሊቨሪ ነው ኦፍ ኮርስ የምትሰሩት። ሶ የተወሰኑ ቦታዎች ላይ በተወሰነ ብር አርጌ የዴሊቨሪ እያስከፈልኩኝ ራሴው እየዞርኩኝ መሸጥ ጀመርኩኝ ማለት ነው። እየዞርኩ ስላችሁ ቦሌ፣ መገናኛ፣ ሜክሲኮ ፍሪ ዴሊቨሪ የዴሊቨሪ እነዚህ ሎኬሽኖች ላይ ያለኝ ሰው እነዚህ ሎኬሽኖች ላይ መጥቶ እንዲወስድ ማድረግ ጀመርኩኝ ማለት ነው። ሁሉ ሰው ደስተኛ ነው። አሪፍ ሆነ ማለት ነው። በቃ ማለት በአሪፍ መልኩ መስራት ጀመርኩኝ ምናምን ነገር እቃዎች ከዛ እንዳልኳችሁ ላይፍን የሚያቀሉ እኔ ልጠቀማቸው የምችላቸውን እቃዎች ማምጣት ጀመርኩኝ ምናምን ነገር አሪፍ ሆነ። እንዳልኳችሁ በስቶኪንግ ነው የጀመርኩት። ወቅቱ ክረምት ነበረ እና ምንድነው መጀመሪያ ፕላኔ ላይክ ክረምት ስለሆነ ክረምት ላይ በደንብ ተፈላጊ ሊሆን የሚችለው ምንድነው ስቶኪንግ። ከዛ ስቶኪንጉን እንዴት ቆንጆ ፕሮሞት አድርጌ ቪዲዮ ቆንጆ ሰርቼ ቫይራል ከወጣልኝና
ፕራይሱ አሪፍ ከሆነልኝ ዋይናት ለምንድን ማልሰራው? እዚህ ጋር አስቀምጥላችኋለሁ ምን ያህል ቪው እንደነበረው በዛን ጊዜ ምናምን። ከዛ እያሳደግኳቸው ለየት ያሉ እቃዎችን በቆንጆ ዋጋ ምናምን ይዤ መምጣት ጀመርኩኝ። ወሬ ላቋርጥ ነው። እስቲ ላሳያችሁ። አይላሽ ይታያል እንዴት እንደሚያምር ዲፈረንሱ ነው። ልዩነቱ በጣም ደስ የሚለው በጣም ነው የሚያምረው። ማለት መስታወት ውስጥ እያየሁት በጣም ነው የወደድኩት። ቆየሁኝ ከተሰራው። ምክንያቱም አይላሽ ስትሰሩ አይናችሁን ማሳረፍ አለባችሁ። እነዚህኞቹ አይላሾች ደግሞ በቃ ላይፍ ሃክ ናቸው። በቃ ላይፍ ቀለል የሚያደርጉት ሰው አንደኛውን አይኔን ጨርሼዋለሁኝ። በደንብ ትኩረት ተሰብስቦ ደግሞ ሌሎች ያሉኝን ሀሳቦች ደግሞ እንድነግራችሁ ይሄኛውን አይኔን ልጨርሰውና አወራችኋለሁ፣ እመለሳለሁ። ጠብቁኝ፣ የትም እንዳትሄዱ። ባይዘው አይኔን ለመስራት ብቻ ነው። ተመልሻለሁኝ። ሁለቱንም አይኔን ጨረስኩ። አልገባችሁም? በዚህኛው ሳይድ መስራት በጣም ያስቸግራል። አንድም ለዛ ነው እናንተ ላይ እንዲህ እንዳልልባችሁ ነው አንዴ ጨርሼ እንድመጣ። ምክንያቱም እጅ እንደዚህ ተገልብጦ ስለሆነ የሚሰራው በዚህኛው እንደሰራችሁት ይሄኛው ቀላል አይሆንም ማለት ነው። በጣም ያስቸግራል ምናምን እና ግሉ ደግሞ አስቸግሮኝ በሌላ ግሉ የተጠቀምኩት በራሱ ግሉ አይደለም የተጠቀምኩት። እንደምታዩት እዚህ ጋር አድርጌ ምናምን እና ትንሽ ይከብዳል። እስቲ ቆይ የራሱን ግሉ በጣም ያስጠላው ይሄ እንትን ማለት ነው። ይሄ የክላስተሩ ግሉ ቶሎ ያልቃል። ትንሽ ነው ግን አይቻለሁኝ ኦንላይን ላይ እገዛለሁኝ እሱን ማለት ነው። እሱን አይቻለሁኝ እገዛለሁኝ። ቆይ ምክንያቱም ግዴታ የራሱ ሲሆን ደግሞ ሞር አሪፍ ነው። ብጥር ብጥር አድርጋችሁ ቁጭ። ይሄ ደግሞ ግዴታ እያስነካችሁ እያደረቃችሁ ምናምን ነው የምታስገቡት እና ለተወሰነ ጊዜም ነው የምትጠቀሙበት። ይሄኛውን ግሉን እንደራሱ አይሆንም ማለት ነው። እና ምን እያልኳችሁ ነበረ? ከዛ አሪፍ አሪፍ የምላቸውን እቃዎችን ምናምን ማምጣት ጀመርኩኝ ስቲል እስካሁን ድረስ ማለት ነው። ከአንዱ አንዱን እየተሻለ ሰው ምን ይፈልጋል? እኔ ብሆን ላይክ ምንድነው ምርጫዬ? ምንድነው የምፈልገው? እኔ ብሆን ይሄንን እጠቀመዋለሁ ወይ ምናምን እና በጣም ቫይራል ይወጣል ቪዲዮዎች ምናምን ነገር በደንብ ብዙ ኦርደሮችን እቀበላለሁኝ። በቃ አሪፍ ነው። በጣም ሰው በደንብ ፎሎ እያደረገ የመጣ ሰው ጋር በጣም ቪዲዮዎች ይደርሳሉ ምናምን ነገር። ኦርደር ከአንድ ቀን በፊት እቀበላለሁ። አንዳንዴ ደግሞ ኦን ሃንድም ይዤ ስለምወጣ ልክ እንዲህ ሰው ምናምን ጨምሪልኝ ምናምን ሲለኝ እጨምራለሁ እና በቃ ያኔ ትንሽ አድካሚ ነው። ምክንያቱም እንዳልኳችሁ ራሴ ዴሊቨር ስለማድረግ በታክሲ የተንቀሳቀሱ በየቦታው እየዞሩ ምናምን ነገር ዴሊቨር ማድረግ ይከብዳል ማለት ነው። ትንሽ አድካሚ ነው። ሰው ያስቆማቸዋል ምናምን ግን ስቲል በቃ አሪፍ ማለት ለስራ እንደሆነ ስታስቡትና በቃ ገንዘብ ሜክ ያደርጋችሁ እንደሆነ ስታስቡት ዳትማች እንታትሉም አትጨነቁም ምናምን ነገር እንጂ በጣም አድካሚ ነው። እንደዚህ እቃ ሄዶ አምጥቶ ከዛ በኋላ ደግሞ ራስ ዴሊቨር አድርጎ በትራንስፖርት ከአንድ ቦታ አንድ ቦታ እንዳልኳችሁ ሜክሲኮ ቦሌና መገናኛ ነው። ሜክሲኮ 2 ሰው ሊኖር ይችላል ወይ 3 ሰው ሊኖር ይችላል። ከዛ ቦሌ ሲባል ደግሞ ቦሌ አስቡት፣ ቦሌ የት ነው? ደንበል አለ፣ ስካይላይት አለ፣ በጀርባ ደግሞ በኤድና ሞል አለ፣ 22 አለ ምናምን። መገናኛም ሲባል ለዛ ነውና ከሰው ጋር ተነጋግሮ ምናምን ነገር አንድ ቦታ ላይ ሆኖ ምናምን ነገር ተቀጣጥሮ መገናኘት ምናምን ነገር ራሱ ትንሽ አስቸጋሪ ነው። ከዛ እግዚአብሔር ይመስገን በደንብ መስራት ጀመርኩኝ። ምናምን በደንብ ነው የምሰራው እና እንዳልኳችሁ የሀክ ምንድነው አንድ ሰው የሚፈልጋቸውን ነገሮች ማለት ለሰው ለላይፍ ያቀላሉ ብዬ ማስባቸውን ነገሮች ማመጣው። ሲቀጥል ደግሞ እንዳልኳችሁ በጣም ተመጣጣኝ ዋጋ ነው ያለኝ ማለት ሁሉንም ያማከለ ማለት ነው። ሁሉንም የሚያማክል ፕራይሳቸው በጣም አሪፍ የሆኑ ማለት ነው። ለሀብታምም ለተባለ ከፍ ላለም ሰው ከዛ ደግሞ አፎርድ ማያደርገው ተማሪም የሚባል ትምህርት ቤት ላይ እንኳን ያለ ሰው በራሱ ገዝቶ የሚጠቀማቸው አይነት እቃዎች ናቸው። ግን ደግሞ ኳሊቲያቸው በዛው አንደኛ ማለት ነውና በደንብ ነው እኔ በቃ ማመጣቸው እቃዎች ተጠንቅቄ ነው ማመጣው። ቅሬታ የሚያቀርብም ሰው ካለ ወዲያው ነው የሚመለሰው። ክፍለ ሀገር እቃዎችን እልካለሁኝ ምናምንና በቃ የቀን ተቀን ውሎ የሆነ አንድ ፍሪደም አገኘሁ፣ ነፃነት አገኘሁኝ። እቤት በፈለኩት ሰዓት መተኛት፣ በፈለኩት ሰዓት መነሳት፣ ላይፍ ከገባሁኝ ማታ ማምሸትም ሆነ እንደ ልቤ ሆነ። ገባችሁ? እዚህ ጋር በዚህ ሰዓት ውጪ፣ በዚህ ሰዓት ግቢ ምናምን ቀርልኝ ማለት ነው። እና አሪፍነቱ እሱ ነው።
በቃ በደንብ መስተዳደር ምናምን በቃ ራሴን እንትን ማለት ጀመርኩኝ፣ ማኔጅ ማድረግ ጀመርኩኝ፣ በደንብ ገንዘብ ጌን ማድረግ ጀመርኩኝ። በዛው ልክ ያው ነጋዴ ስትሆኑ ወጪ ገቢ ምናምን ትርፌ ምናምን ከሌ ምናምን የለም። ምክንያቱም ባገኛችሁት ልክ ቀጣይ ላይ ደግሞ ሌላ እቃ ነው ጨምራችሁ የምታመጡት። ገብቷችሁ አሁን ላይ ያላችሁ በጀት 100 እቃ የሚያመጣላችሁ ከሆነ ኔክስት ላይ የ100ውን ትርፍ ለኪሴ ምናምን አይባልም። ሁሌ 100 አታመጡ ማለት ነው። ምን ልላችሁ ነው? ነገ ላይ ደግሞ 150 200 እያደረጋችሁ እቃችሁ ምናምን ማብዛት ነው። ይሄ ትርፋችሁ ማብዛት ስለሆነ እንትን አትሉም እና በጣም አሪፍ ሆነ ምናምን ነገር። በመሀል ብዙ ስትራግሎች ነበሩ በላይፍ ላይ የሚያጋጥሙ ምናምን ነገሮች፣ ግን እግዚአብሔር ይመስገን በደንብ ነው የሚሰራው። ነፃነት በፈለኩት ሰዓት ቅዳሜና እሑድ ታውቃላችሁ፣ ፀጉር ቤቶች ላይ ቅዳሜና እሑድ ስራ ስለሚበዛ እንትን ማለት አትችሉም፣ መውጣት ምናምን አትችሉም። እረፍታችሁ ከሰኞ እስከ ዓርብ ነው ሊሆን የሚችለው። ሰው ፕሮግራሞች ቢኖርባችሁ ምናምን ነገር ትራረቃላችሁ። እዚህ ጋር ግን ከሰኞ እስከ ዓርብ በፈለኩት ሰዓት ምናምን ነገር እንደ ልብ ነፃነት ታገኛላችሁ። በደንብ ደግሞ ከሰው ጋር ትተዋወቃላችሁ፣ ከስተመሮቻችሁ ጋር ምናምን ነገር እና ቀልጣፋም ስለሆንኩኝም ቶሎ ከሰው ጋርም ስለምግባባ ከስተመር አያያዝ ምናምን አሪፍ ሆነ ማለት። ግን አንዳንዴ እንደዚህ ለአንድ እቃ ለሁለት እቃ ምናምን ብላችሁ ደግሞ ትወጣላችሁ እና ትራንስፖርት አውጥታችሁ ምናምን ነገር የዴሊቨሪ ስትጠይቁ ራሳችሁ ሼም ይዛል ምናምን ነገር እና ኧረ ቀንሽ ምናምን ስትባሉ ትቀንሳላችሁ ምናምን እና ያ ነገር ሲደጋገምብኝ ምን ማድረግ ጀመርኩኝ? በቃ እቃዎችን ለሲስተሬ ምናምን ነገር እሷ እንድታደርስልኝ ባለቤቴ እንዲያደርስልኝ ምናምን ማድረግ ጀመርኩኝ። ምክንያቱም እኔ ላለመውጣት ማለት ነው። በቃ ጀስት ቤት ሆኜ ይሄንን እዚህ ቦታ አድርሱልኝ ምናምን ብዬ ኦርደር ማድረግ ጀመርኩ። ምክንያቱም በቀን ውስጥ ማለት ነው እግዚአብሔር 20 ምናምን ኦርደር ሊመጣ ይችላል። 20 ማለት ትንሽ አይደለም። በጣም ብዙ ነው። አንድም ሁለትም ኦርደር ልታገኙ ትችላላችሁ። 20 ስላችሁ ለ20 ሰው ነው፣ 20 አይተም አይደለም። ሶ እንደዚህ አይነት ኦርደሮች ምናምን ሲመጡ ብዙ እንትባል ጀመርኩ። ከዛ ሰው ወደ መቅጠር ጀመርኩኝ። ከኔ አልፌ ገባችሁ ዴሊቨሪ የሚያደርግልኝ ሰው ቀጠርኩኝ ምናምን። ግን ለተወሰነ ጊዜ አሪፍ ቆየ ምናምን ነገር። የተለያዩ ቦታዎች ላይ በተመጣጣኝ ዋጋ ምናምን እቃዎች መላክ ጀመርኩኝ። ሰው ባለበት ሆኖ እቃ እንዲያዝ ምናምን ማድረግ ጀመርኩኝ። እንትኔን ማብዛት ጀመርኩኝ ምናምን። ከዛ ግን በአንዳንድ ምክንያቶች ሳንስማማ ቀረን። ተመልሰን እንደገና እንትናለን። ግን እግዚአብሔር ይመስገን አሁን ምንድነው አሪፍ የሆነልኝ ነገር፣ በዛውም ለእናንተም ልንገራችሁ ብዬ ነው። ከኔ ኦርደር ስታደርጉ መገናኛ ድረስ ፍሪ ዴሊቨሪ ያለኝ ራሴን የማደርሰው መገናኛ ድረስ። ከዛ በኋላ ግን ከዛ ውጭ የሆናችሁ ቦታዎች ላይ ያላችሁ ሰዎች የሞተረኛ ካምፓኒዎች አገኘሁኝና በጣም ፕራይሳቸው አሪፍ ነው፣ ተመጣጣኝ ነው ምናምን ነገር። የኪሎ ሜትሩ ነው ፕራይሱ ምናምን በአሪፍ በሆነ ዋጋ የቤታችሁ ድረስ ያመጡላችኋል። ሶ እነሱን ሳገኝ አልገባችሁ ምን ያህል ደስተኛ እንደሆንኩኝ፣ እንዴት እንደቀለለ ምናምን ነገር። ከዛ ግን አንዳንዴ ኦርደር ከፍ ዝቅ ይላል ምናምን ነገር፣ ስራ ሊቀዘቅዝ ይችላል ምናምን ነገር። ኢትስ ኦኬ፣ ነገ ላይ የተሻለ ይመጣል። ተስፋ ለመቁረጥ ብቻ ነው የሚጠበቅባችሁ። እና እንደዛ ማድረግ ጀመርኩኝ። አሁን ላይ በደንብ ሰዎች ጋር ሰው በፈለገው ልክ ምናምን ተደራሽ ለመሆን እየሞከርኩኝ ነው። ስራዎችን በደንብ እየሰራሁ አዳዲስ እቃዎችን እያስገባው ምናምን ነገር እንደምታዩት እዚህ ጋር አስቀምጥላችኋለሁ። ብቻ ያለውን ነገር እንደዚህ አልፌ እንድታዩ ነው። እና ምን ለማለት ነው፣ እንደኔ ኦንላይን ላይ መስራት የምትፈልጉ እቃዎችን መሸጥ የምትፈልጉ ሰዎች እና ደግሞ መናገር የምፈልገው ምንድነው፣ አንዳንዴ ሰው የሚሰራው ሰው ስለሰራው ብቻ ያንን ስራ ኮፒ ማድረግ አይጠበቅብንም። ምክንያቱም በጣም የብዙ ስራዎች ማለት ብዙ ስራዎች አማራጮች አሉ። ሶ ከላይ ይሄንን ሰርቶ ስታዩት እንደዚህ 2-3 ምናምን ፖስት ሲያደርግ ምናምን ስታዩት አሪፍ የሚሆን ከመሰላችሁ እዛ ስራ ላይ መግባት አይደለም። ምንድነው የሆነ ለየት ያለ ነገር ማለት በጣም ብዙ የሚሸጡ ነገሮች አሉ። በጣም ብዙ የሚሸጡ ነገሮች ማለት ነው። ሶ ይሄ አንድም ደግሞ ምንድነው ምክሬ፣ ሰማን ይሄንን እየሸጠ ስለሆነ እኔ ይሄንን ብጀምር ላያዋጣኝ ይችላል ምናምን ነገር ብላችሁ እንዳትሆኑ፣ ማንኛውንም ነገር ማለት ነው። ይሄ የተገዝታችሁ አምጥታችሁን ብቻ ሳይሆን ሰርታችሁም ደግሞ በደንብ። ግን ደግሞ ምንድነው ዋናው ፖይንት ቲክቶክን መጠቀም ነው። በቃ ማለት እኔ እንደውም ዳትማች ጎበዝ አይደለሁም። ይሄ ዴይሊ ምናምን ተከታትዬ ፖስት ሰው አይደለሁም። እቃ ሲገባ ነው እቃ ደግሜ ፖስት ማድረግ በጣም ነው የሚደብረኝ ምናምን ማለት ነው። ይሄ እንዴት ነው አልቋል ብዬ ጠፍቶ ቆይቶ ድጋሚ ሲገባ ነው ፖስት ማድረገው እንጂ አሁን ይሄ ዴይሊ ተከታትዬ በቀን 2 ቪዲዮ 3 ቪዲዮ ከዛ ደግሞ ምንድነው ብቻ አንድን እቃ 2-3 ደጋግሜ መፖስት ምናምን ቢኖረኝ ከዚህ በላይ የሚሰራው። ግን ሶሻል ሚዲያ ቲክቶክን በተለይ በደንብ ነው መጠቀም ያለባችሁ። ማለት
እኔ ስላየሁት ማለት ነው። በቃ በደንብ ነበር ማገኝበት የነበረው የጥፍሩን ስራ ማለት የምታውቁ ከሆነ አላውቅም ማለት ብዙዎቻችሁ የምታውቁ ትችላላችሁ። የሚከፈለውን ደግሞ ሲቀጥል በየቀኑ የምታገኟቸውን ገንዘቦች ምናምን እንደልባችሁ የምትወጡ ኦፍኮርስ ድካም አለ፣ ኦፍኮርስ የወገብ ህመም፣ ኦፍኮርስ የእጅ ህመም ምናምን በደንብ ይኖራል። ግን በደንብ ነው የሚገኝበት። እኔ በጣም ቤተሰብ በጣም እንትን ብለ በቃ አንቺ ቁም ነገረኛ አይደለሽም ምናምን ተብያለሁ። እነ ማሚ ምናምን ቁም ነገረኛ አይደለሽም ተብያለሁ። ምክንያቱም ሰው እንዴት ነው ከእንደዚህ ከሚከፈለው ገንዘብ ላይ ድግ ብሎ እንደዚህ የራስ ስራ ካልጀመርኩኝ ብሎ የሚሰንፋው ምናምን ነበር ያለ። ግን አሁን ላይ እስቲ ከተመቸኝ ኔክስት ቪዲዮ ላይ እንደውም እንደዚህ ስታወራ አሰማቸዋለሁ። ምክንያቱም ማሚ በተለይ በጣም ተናዳብኝ ነበር። በቃ ግን አሁን ላይ ላይክ የምትደነቀው የምታደንቀኝ እንትን በቃ የምትነግረኝ ነገርን ብትሰሙ በጣም ነው የምትገረሙት። ምክንያቱም አልጠበቀችም። ግን የእናንተ በጣም ጉብዝና ይጠይቃል። ኮንሲስተንስ ሆኖ ስራዎችን መስራት ደግሞ አለ ኮመንት ማለት ነው። እግዚአብሔር ኮመንት አለ። እቃ እንደዚህ የሚሸጠው ይሄ እቃ ጋር እንደዚህ ይገኛል ምናምን የሚሏችሁ ኮመንቶች አሉ ምናምን ነገር ሰው ቴንኪዩ ላይላችሁ ይችላል፣ ላያመሰግናችሁ ይችላል። ቆንጆ ቃል ካችሁለት ምናምን ነገር ኮምፕሌን ሊያቀርብ ይችላል ምናምን። ግን ኢትስ ኦኬ በቃ ማለት ደፍራችሁ መሞከር ካለባችሁ በተለይ ደግሞ ተማሪዎች ከሆናችሁና ጊዜ ካላችሁ ምናምን ነገር ራሱ ይሄ እንደ ሳይድ የምትሰሩት ስራ ነው። በጣም በትንሽ ለምን ቻፕስቲክ እና ኩል አይሆንም? እኔ እግዚአብሔር መጀመሪያ ላይ እንዴት ሰው የሚሸጠውን ነገር ሳይ ቻፕስቲክ እና ኩል የምትሸጥ ልጅ አይቻለሁ ማለት ነው። እና በቃ ማለት የትም እኮ የሚገኘው የትም ማለት በየሰፈሩ ብትወጡ መሬት ላይ ይውላል የሚሸጥ እኮ ነው ቻፕስቲክ እና ኩል ዳትማች የወረደ እቃ ነው። ግን ሰው አሁን ላይ በጣም ጊዜው በጣም ስለተሻሻለ እንትን ሆኗል ማለት ሁሉም ሰው ያዛል። ኦንላይን ላይ ነው ስልኩ ላይ ነው ያለው ሰው ምንድነው የማስታወቂያ እንትናችሁን ለየት አድርጋችሁ ኦንላይን ላይ መታችሁ ይሄን እቃ ለሚገዛ እንደዚህ ያደርግላችኋል፣ ይሄ በዚህ ዋጋ ሁለት እቃ ለገዛኝ እንደዚህ ነገር አለው ዲስካውንት አለው ምናምን በደንብ ነው ሰው የሚገዛችሁ። በደንብ ማለት ነው በደንብ ይሰራል ስራው። በቃ የእናንተ ጉብዝና ነው በጣም በትንሽ በጀት ማለት ነው። ለምን አንድ እቃ አምጥታችሁ ፖስት አድርጋችሁ ልክ ኦርደራችሁ ሲመጣ ከስር ማምጣት ስቶክ አለማድረግ በቃ ቤት ውስጥ አለማስቀመጥ በደንብ ይሰራል። በቃ ከላይ ማለት ይሄ ደግሞ ሰማን ስላለፈለት ምናምን ነገር ሰማን በዚህ ስራ አሪፍ ስለሆነ እኔም ልሞክረው ምናምን ብላችሁ አንድ አይሆን አሪፍም ስላልሆነ እሱ ዘዴ ማለት ነው። ግን ቢሰራ በደንብ የሚያሰራ የሚያበላ ስራ ነው ኦንላይን ላይ መስራት። በተለይ ደግሞ በዚህ ሰዓት ጊዜው ሳያልፍ ሁሉም ሰው አሁን ላይ ታውቁታላችሁ ምንም ነገር ቢሆን እንደዛ ነው። እኔ እንግዲህ እንደዚህ እየተንተባተኩባችሁ ቢሆን አማርኞች ሲሰሩ አናን እያለውን ቢሆን መጥቼላችኋለሁ ዩቲዩብ ላይ ቲክቶክ ላይም አካውንቴን አስቀምጥላችኋለሁኝ። ፎሎ አድርጉኝ። ቲክቶክ ላይም ዩቲዩብ ላይም ነው ደግሞ መስራት የምፈልገው ሰው እንድታበረታቱኝ እንደዚህ አይነት ቲፖች እና ደግሞ ላይክ እቃዎቼን ዴሊቨር ሳረግ ፓክ ሳረግ ምናምን ያለ ቪዲዮ ይሄ እንደ ዴሊ ቭሎግ አድርጌው ለሰው እንደምሰጥ ምናምን ነገር ያለውን ነገር ለሞተረኞች እቃ ስልክ ምናምን ነገር ያለውን እንትን በቀጣይ ቪዲዮዎች ላይ እሰራላችኋለሁ በደንብ። እና ወደ ዋናው ፖይንት ስንመለስ ሉክ አት ሚ እንዴት እንደሚያምር አይላሽያ ዶንት ማይንድ ማይ ግንባር ግን አይኔን ዩት አያምርም? በጣም ነው የሚያምረው። ትንሽ እንደውም እየጨለመ ስለሆነ ዳትማች አይታይም፣ ግን ዩት እንዴት እንደሚያምር ቪዲዮ በሌላ ቪዲዮ አድርጌ አስገባላችኋለሁ። ቁጭ ብላችሁ ካዳመጣችሁኝ በጣም ነው የማመሰግነው። ትንሽም ብትሆን ላይክ ለእናንተ ማጋራት ስለፈለኩኝ ነው እና ደግሞ በደንብ እኔን እንድትተዋወቁኝም ስለፈለኩኝ ነው። ማን ነው ሰብስክራይብ አድርገን ፎሎ አድርገን እያየን ያለ ነው የሚለውን ነገር ይመልስላችኋል ብዬ ስላሰብኩኝ ነው። በጣም ነው የምወዳችሁ እናንተ እና ከወደዳችሁት ላይክ አድርጉልኝ፣ ኮሜንት የተወሰነ ምናምን በርቺ ምናምን ቢሆንም ጻፉልኝ ከስር እሺ። በደንብ ማለት አንብቤ ምናምን ዋው ይሄን ያህል ሰው ቁጭ ብሎ አይቶኛል ብያለሁኝ ምናምን እንዲህ ማለት ነው። እስከ መጨረሻው ካያችሁትም እስከ መጨረሻው አይተናሻል፣ አድንቀሽን ኖ እኔ ስታደንቁኝ እንዴት ነው አድንቀሽናል? ኖ ይሄ እኔ እናንተን ነው እናንተ እኔን አድንቀንሻል
አመሰግናለሁ። አድንቀሽናል ኧረ አይደለም አድንቀንሻል። ያስ አድንቀንሻል በሉኝ። እሺ በጣም ነው የማመሰግነው። ሰብስክራይብ አድርጉልኝ። ባይ ባይ። በሌላ ቪዲዮ ባይ ዘ ወይ ተመልሼ እመጣለሁ። ቆንጆ ቆንጆ ቪዲዮች ይሄንን ቪውን እና ያለውን ነገር ማማይቼ በደንብ ከወደዳችሁ እጨምርላችኋለሁ። ባይ ባይ። Sorry.